ልንገራችሁ የሀገሬ ልጆች ትናንትና ትናንት ወዲያ ነው መሲ ብርጅስቶን ላይ ብርጅስቶን ጋር ገብታ የሆነች ልጅ ደሞዜን የ3 ወር ይዛብኛለች። ከዛም በላይ ለነገሩ ሊያዝባቸው የሚችሉ እህቶች ብዙ ይኖራሉ። ደሞዜን የ3 ወር ይዛለች፣ አልሰጠችኝም፣ ደግሞ ትደበድበኛለች አለች። ሰላም 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 የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ከኔ ከእግዚአብሔር ይመስገን ሁሉ ሰላም ሁሉ ጥሩ። ከእናንተ ጋር እንዴት ነው? እና ውዶችዬ አዲስ ነኝ፣ አበረታቶች ላይክ ሸር ሰብስክራይብ አድርጉኝ። ቤተሰብ የሆናችሁ ደግሞ ላይክ ሸር አድርጉልኝ ውዶቼ። እና ልንገራችሁ ለምንድን ነው ግን ማለት ነው መብታችንን የሚጋፋ ነገር ስንደረግ ዝም የምንለው? አንደኛ እሷ ማለት ነው አሰርሽ አንቺ ስታዝሽ ለምን ነው ማትፈራው? ደሞዝሽን ግን ልጠይቂያ ስትይ ወይም ደሞዝሽን ሲይዙብሽ አንቺ ትፈራለሽ። ለምን? እሷ እንደማትፈራ ሁሉ ስታዝሽ እንደምትፈራ ተኛም እነሱ ተኛም እንደሚፈልጉት ስራችንን ነው። እኛ ደግሞ ከነሱ እንደምንፈልገው ገንዘባቸውን ነው። ስለዚህ እኩል ነን ማለት ነው። እነሱ ከኛ ስራ ይፈልጋሉ፣ እኛ ደግሞ ከነሱ ገንዘብ እንፈልጋለን። ገንዘባችንን ደግሞ ወራችን ሲደርስ እኛ እንዲሁ ስጡን አላልንም። ሰርተን ላባችንን ጠብ አድርገን ነው የምንቀበለው። ስለዚህ ሀገሬ ልጆች ደሞዛችሁን በየወሩ ተቀበሉ፣ ምግባችሁን ብሉ፣ መኝታችሁ የተስተካከለ ከመሆኑ ያን መኝታ አለኝ ምግብ አለኝ በአግባቡ አሟላለሁ ደሞዟን እከፍላለሁ በስርዓቱ ብላድን እንደምታመጣሽ። ስለዚህ ደሞዝሽን ካልሰጠችሽ እሺ እንደው 2 ወር ይሁን እኔ እንደው አረኔ ቀኗ እንደው ከዛሬ አልፋለ ነገ ከነገ ወዲያ ከደረሰ በጣም ነው የሚያመኝ ደሞዜስ ነገር በምን ልጽናና? እሱን ታላየኝ እንኳን 2 ወር 3 ወር ላስቀምጥ። እኔ የትም ቦታ ደሞዜን ካልሰጡኝ አልሰራም። ግን ደሞዝ እንደዛ የሚከለክል ሰው እግዚአብሔር ይመስገን እስካሁን ገጥሞኝ አያውቅም። ግን ደሞዛችሁን በአግባቡ ተቀበሉ፣ ዝም አትበሏቸው። መብታችሁን ሲያልፉ ደግሞ መብታችሁን አስከብሩ። በእናንተ ይለምዳሉ፣ ደግሞ ሌላ አዲስ ሰራተኛ ስትመጣ በእናንተ በቃ በዛው እናንተን እንደሚያደርጓችሁ ነው የሚያደርጉት። ለመብታችሁ እናንተ ናችሁ ያላችሁት። እዚህ ቦታ ላይ መቆም ያለባችሁ ራሳችሁ ናችሁ። መብታችሁ ማስከበር ያለባችሁ የቢሮ ሰዎች ወይም ኤምባሲ በኋላ ነው እንጂ የሚደርስልሽ አሁን አይደለም። ስለዚህ መብታችሁን ግን መጀመሪያ ማስከበር ያለባችሁ እናንተ ናችሁ። መብታችሁን አስከብሩ። ስትመቱ ዝም አትበሉ። በቃ እኔ እንደዋን ምን የተናደርኩ ማለት ነው ለምን እስከምትመቱ ድረስ የሰው ልጅ እኮ እንደውም ሲገለመጥ ራሱ ሊከፋ ሊላችሁ ይገባል እንኳን እስከምትመቱ ድረስ። እና ሀገሬ ልጆች እንደው መብታችሁን ለማስከበር ሞክሩ። አትቻሉ አረበኛው እንደው ሰባብራችሁም ቢሆን መብታችሁን አስከብሩ። በዛ ላይ ደግሞ እረፍት ምናምን ላይኖራችሁ ይችላል። እረፍት ከሌላችሁ ደግሞ ሆነች ጊዜያችሁን እንትን ብላችሁ እሷ በተኛችበት ሰዓት እረፍ ቁጭ። እነሱንም ስንቃመጥ ስለማይወዱ ማለት ነው። ልክ እነሱ ሲነሱ ስራችሁን በቃ ልክ እንደው በትበት እንደሌሎቹ ስማቸውን አልጠራም፣ እንደሌሎቹ ሀገሮች ማለት ነው። እንደነሱ ሆኑ። የኛ እንውላለን ወይ በአግባቡ አንበላ ወይ በአግባቡ አንሰራ፣ ከዛ በሽተኛ ሆነን እናርፋለን ማለት ነው። እነሱ እኔ በሽተኛ መቼም ሆነ ሲባል አይቻል አቅም እንግዲህ እስካሁን እነሱ በአግባቡ ነው የሚሰሩት፣ ራሳቸውን ጠብቀው ነው የሚሰሩት። እኛ ግን በቃ ምንም ራሳችንን አንጠብቅም። እና የሀገሬ ልጆች መብታችሁን ለማስከበር ሞክሩ። አንደኛ ነገር አልሰራም ብለሽ ቁጭ ካልሽ ቢሮ ትደውላለች። አንቺ የቢሮ ስልክ ራሱ ባታቂ ማለት ነው የዛን ሰዓት እየደረሰብሽን ነገር ትነግሪያለሽ። ቢሮ ያሉት ደግሞ በአረበኛ ይነግሯቸዋል ማለት ነው ለነሱ። ስለዚህ አልሰራም ብለሽ ቁጭ በይ እህቴ። እየተመታችሁ አትስሪ። አንቺ ልትመች አይደለም የመጣሽው፣ ልትሰሪ ነው የመጣሽው። ስለዚህ መብታችሁና ግዴታችሁን አውቁ። እና ውዶቼ በተረፈ ሰላም ሁኑልኝ። ላይክ ሸር ሰብስክራይብ አድርጉኝ፣ አበረታቱኝ። እሺ ሀገሬ ልጆች በተረፈ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። ቻው።